ለመኖር የቀረ 6 ወር ብቻ ነው ብትባል ምን ታደርግ ነበር? ምን ትወስን ነበር? ምን ታቆም ወይ ምን ትጀምር ነበር? አንድ ነገር ግን እርግጠኛ ነኝ፣ ምንም ነገር አትፈራም። ሰው ምን ይለኛል አትልም። አሁን የሚያስጨንቁ ነገሮች በሙሉ በሞት ፊት ተራ ናቸው። ይህንን አስብና በዚች ደቂቃ ቁረጥ። እስከ መቼ ትፈራለህ? እስከ መቼ ታመነታለህ? እስከ መቼ በሌሎች ሰዎች ለውጥ ትቀናለህ? ወዳጄ፣ ወይ ቆመ ትቀራለህ ወይ ወስነ ትቀየራለህ። ከህይወት አንዳንድ ሰዎች ሲወጡ ልብ ይሰብራል። ስራ ሲበላሽ ያሳዝናል። ያልጠበቅከው ሲፈጠር ያማል። ነገሮች የሚበላሹት ግን ለምክንያት ነው። ድፍን ከሆነ አለት አላስፈላጊው አካል ሲራገፍለት ነው ውብ ቅርጹ ጎልቶ የሚወጣው። እያማጡ እንጂ እየሳቁ መውለድ የለም። ምርጡ ማንነትን ነጥሮ የሚወጣው አንዳንድ ነገሮች ከህይወት ሲቀነሱ። ለውጥ ፔንፉል ነው፣ ህመም አለው። እውነቱን ተቀበል። ቢሆን ኖሮ እያልክ አትቃዥ ወዳጄ። የምትችለው ላይ አተኩር። ከዛ ትኩረትህ ወዳለበት ጉልበትህ ይፈሳል። ጫማውን ለማየት ካልሆነ በቀር ማንንም ዝቅ አርገህ አትይ። ማንንም አትናቅ። በተለይ ራስህን አትናቀው። እኔ እኮ ምንም ነገር አይሆንልኝም፣ አልችልም፣ አልረባም አትበል። በንግግር በሐሳብ የዘራኸው በተግባር ታጭደዋለህ። ሰዎች እንኳን የሚያከብሩህ አንተ ለራስህ የምትሰጠውን ቦታ አይተው። ራስህን ስትንቅ ይንቁሃል። ራስህን ስታከብር ግን ማንንም ኢምፕረስ ለማድረግ ማንንም ለመማረክ ብዙ ዋጋ አትከፍልም። እነሱ ራሳቸው በማንነትህ ይማረካሉ እንጂ። ወዳጄ፣ ቦታህን ወቅ፣ ራስህን አክብር። መዋኘት እያማረህ መርጠብ ግን አትፈልግም። መለወጥ ትፈልጋለህ፣ መጀመር ግን አልቻልክም። ተኝተህ ፈጣሪ ያውቃል አትበል። ካልተነሳ ፈጣሪ የሚያውቀው እንቅልፋም እንደሆንክ። ማን እንዲመጣ ነው የምትጠብቀው? ማንም አይመጣም። ማንንም አትጠብቅ። ሙዱስ ልግባ አትበል። ስራው ራሱ ያነቃቃ። ሰበበኛውን ቅበረው። መርፌ የሚፈውስህ እያሳመመ ነው። ምን እንዳሰብ ካላውቅም እየደበረህ ተነስ። እየቀፈፈ ጀምረው። ያኔ ባይጻፍልህም ታሪክ እየሰራህ ነው ወዳጄ። ለራስህ ስትል አሁኑኑ ጀምረው። ሰዎች የሚፈልጉ መጠንከርህን ሲያዩ ብቻ ነው። ቁጭ ብለህ ስትጠብቅ ያልመጡ ድሎች መንቀሳቀስ ስትጀምር ግን በላይ ይደራረባሉ። ፍቅረኛ ሳይኖርህ ዞር ብለው ያላዩ ሰዎች ፍቅረኛ ስትይዝ ግን አላስቀምጥ ይሉሃል። ቆመ ስትጠብቅ ያልመጣው ታክሲ እንኳን መንቀሳቀስ ስትጀምር የሞላ አንድ ሰው ይልሃል። ይህች ዓለም የምታዳላው ቁጭ ለሚል አይደለም፣ ለሚሮጥ ነው። ከሰው ለሚጠብቅ አይደለም፣ ለራሴ ያላንስም ብሎ ለሚታገል ነው። ከሰው መጠበቅ ልብህን ይሰብረዋል። እድል እስኪመጣ ቁጭ ማለት ብኩን ያደርግሃል። መሮጥ አለብህ፣ መታገል አለብህ። እድል የሚመጣው ስትዘጋጅ፣ ካልተዘጋጀ ቢመጣ ራሱ ታባክነዋል። የታሰርክበትን ገመድ ልትበጥሰው ትንሽ ሲቀርህ ፈተና ይበዛል። የቅርብ ሰዎች እንኳን አይረዱህም። የማይተችህ የማይሰድብህ የለም። ቆመህ ብትቀር ወይ ባትለወጥ እነሱን መስለህ ብትኖር እኮ ምንም አይሉህም። ምክንያቱም የሞተን ውሻ ማን ይደበድባል? ራሱን ለመሆን የሚታገል ግን ዱላ ይበዛበታል። አንዱን ምረጥ። ወይ ትችት ፈርተህ ሌላው በሄደበት ግር ብለህ ታዘግማለህ፣ ወይ ደግሞ በራስህ መንገድ በኩራት ትጓዛለህ። የሰው ምክር ስማ፣ ግን እነሱ እንዲወስኑልህ አትፍቀድላቸው። የመርከብ ካፒቴን አንተ ነህ። ማንም ሊነዳህ አይገባም። ያመንክበትን ስታደርግ ሰዎች ላይወዱህ ይችላሉ፣ ግን እነሱ በውስጣቸው እንዳንተ መሆን ነው የሚፈልጉ። አይንደዱህ፣ ግን ራስህ ነው። ይሄን ፍሬ ተመልከተው። ገበሬው ያድጋል ብሎ 1 ዓመት 2 ዓመት ጠብቋል። 3 ዓመት ሁሉ ታግሶ ጠብቋል፣ አላደገም። 4 5 ዓመት ያድጋል ብሎ ተንከባክቦታል፣ ምንም አላጎደለበትም፣ ግን አላደገም። ተስፋ ሊቆርጥ ሲል ግን 5 ዓመት ከ1 ወር ላይ ያ ትንሽ ፍሬ በአንድ ጊዜ 25 ሜትር ተመዘዘ። ለካ የዘገየው ያንን የሚያህል ረጅም ቁመት መሸከም የሚያስችል ስር መሬት ለመሬት እየዘረጋ ስለነበረ ነው። ይሄ ዛፍ የቻይና ቀርከሃ ነው። በሙሉ አቅምህ እየጣርክ እየለፋህ ሊሆን ይችላል። ለውጥ ግን የለም። ጠብ የሚል ነገር የለም። ተስፋ
ልትቆርጥ ጫፍ ላይ ትሆናለህ። ደስ የሚለው አንተ ተስፋ ቆርጠ ልታቆም ስትል ስራውን የሚጀምር ፈጣሪ አለ። ግን የስኬቱን ዘመን መሸከም የሚያስችል ጠንካራ ውስጣዊ ማንነት ያስፈልግሃል። ለዛ ነው የዘገየው። ታገስና ጥረትህን ቀጥል።